ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክት አንደኛ ቆሮንቶስ ምዕራፍ 9 ቁጥር 25 ጀምረን ስናነብ እንዲህ ብሎ ጽፏል። ታገኙ ዘንድ ሩጡ ብሎ ጽፏል። ልብ ብላችሁ አዳምጡ። ሩጫ ግድ ነው፣ መሮጥ ግዴታ ነው። ግን ስትሮጡ ለማግኘት ወይም ደግሞ ለሽልማት ሩጡ፣ ልትሸለሙ ሩጡ እንጂ ዝም ብላችሁ አትሩጡ ይላል። የሚገርም ነው። በስታዲየም ወይም ደግሞ በሩጫ ሜዳ ብዙዎች ይሮጣሉ ይላል። ሁሉም ይሮጣል ይላል። የሚሸለመው ግን የቀደመ ነው ይላል። የሚሸለመው የቀደመ ነው። ተመልከተው፣ አየው፣ የሚሸለመው የቀደመ ነው እንጂ ዝም ብሎ ስለሮጠ አይሸልማትም፣ ሽልማቱን አያገኛትም። ሽልማቱን ስለዚህ እናንተን ለሽልማት ሩጡ እንጂ ዝም ብላችሁ አትሩጡ ይላል። የስታዲየም ሜዳ ሁሉም የሚሮጥበት ሜዳ ማለት ሁሉም የራሱ ሃይማኖት አለው። ሃይማኖት የሚለው ሃይማኖት አለው። ነገር ግን ስለሮጠ ማለት ሃይማኖት ስላለው አያሸልመውም። የሚያሸልመው አይደለም፣ ዋጋ አያሰጠውም፣ ከክርስቶስ አያገናኘውም፣ ዘላለማዊ ርስትን አያሰጠውም፣ አያስገኘውም። ዘላለማዊ ርስትን ማግኘት የሚቻለው በወልደ እግዚአብሔር በኩል ነው። መክበር የሚቻለው ኢየሱስ ክርስቶስ የባህሪ አምላክ ነው በማለት ብቻ ነው፣ ብሎ በማመን ብቻ ነው። መዳን የሚቻለው በዚህ ነው። እና በሩጫ ሜዳ ይሮጣሉ፣ እናንተ ግን ይልና ለመሸለም ሩጡ፣ በክርስቶስ በኩል ሩጡ ይልና የሚታገል ደግሞ በነገር ሁሉ ራሱን ይገዛል ይላል። ሲታገል በነገሮች ሁሉ ራሱን ይገዛል፣ ራሱን ይቆጣጠራል ማለት ለምን እንደሚታገል ያውቀዋል። ስለዚህ ያሸንፋል። ለመበጉ የተጋደለ እይከውን ዋስበ ታግሎ ያልጣለ ያላሸነፈ እሱ ደመወዝ አይኖረውም። እኔ እንደሚሮጡት ዝም ብዬ አልሮጥም፣ ያለ ሐሳብ እንደሚሮጡት ይላል። ግልጽ እኮ ነው በእውነት ያለ ሐሳብ እንደሚሮጡት። ይገርማቸዋል እኮ። ቆይ ካላመኑ እኮ ምንም አይጠቅማቸውም። ካላመኑ አይጠቅማቸውም። ይመጽውቱ አይጠቅማቸውም። ይጸልዩ አይጠቅማቸውም። ይስገዱ አይጠቅማቸውም። ይጹሙ አይጠቅማቸውም። በፍቅር ይኑሩ አይጠቅማቸውም። እርስ በርሳቸው ይዋደዱ አይጠቅማቸውም። የጥቅም ሁሉ ምንጭ በክርስቶስ ማመን ነው። ከዚያ በኋላ በክርስቶስ የሚደረገው ሁሉ የሚረባና የሚጠቅም ዘላለማዊ ርስትን የሚያስገኝና ከእግዚአብሔር ጋር የሚያኖር የእግዚአብሔር ተወራራሽ ያደርጋል ማለት ነው። እኔ እንዲሁ አልሮጥም ይላል። ያለ ሐሳብ እንደሚሮጡት አልሮጥም ይላል። ያለ ሐሳብ የሚሮጥ እኮ ነው የሞላው ጎበዝ። ያለ ሐሳብ ይሮጣል። ሃይማኖት አለኝ ይላል፣ ግን ስነ ምግባር የለውም። ሃይማኖት አለኝ ይላል፣ ግን ትህትና የለውም። ሃይማኖት አለኝ ይላል፣ ትዕግስት የለውም። ሃይማኖት አለኝ ይላል፣ አንድነት የለውም፣ መተባበር የለውም፣ መተማመን የለውም። ሃይማኖት ያለኝ ይላል፣ ርኅራኄ የለውም። ሃይማኖት አለኝ ይላል፣ ምንም ነገር የለውም። ምንም እየሰበኩ እየተጣልኩ እንዳልሆን እጠነቀቃለሁ። እኔ መሮጥ ማለት ነው በሃይማኖት ስራ መስራት ማለት ነው። በእምነት የሚሰጥ አገልግሎት እሱ ሩጫ ይባላል። እሱ ሩጫ ይባላል። ስለዚህ ስትሮጡ በእምነት ሩጡ፣ ካልሆነ አይጠቅማችሁም ነው እያለ ያለው። በሚገባ ሩጡ ነው እያለ ያለው ቅዱስ ጳውሎስ። በሚገባ ሩጡ፣ የማይሆን ድካም አትድከሙ፣ የማይሆን ድካም አትድከሙ። ሐዋርያትን ማየት ነው፣ ሊቃውንትን ማየት ነው፣ ሰማዕታትን ማየት ነው። ከኛ በፊት የነበሩትን ከኢየሱስ ክርስቶስ ጋር የዘመን ጉርብትና የነበራቸውን እነሱን ማየት፣ ማስተዋል፣ ታሪካቸውን ማጥናት እና እነሱን በምግባር መምሰል፣ በእምነት መከተል፣ እነሱን መምሰል ያስፈልጋል።